ምን ሆነሃል? ጓደኛዬ ነው ብዬ አብሬው በዋልኩ እኔም በሰው ፊት ለፊት ያንቋሸኝ ይስደበኝ። እኔም ሞኝ ነኝ ልክ ልኩን ተናግሬው ባልመጣ ይቆጨኝ ነበር እና አንተም በምላሹ ሰደብከው? አዎ። ምናልባትም ይህንን ታሪክ አልነገርኩም ይሆናል። አንድ ዝሆን በሐይቅ ዳርቻ ላይ ገላውን ታጥቦ እንደጨረሰ በአስፋልቱ ዳርቻ ላይ መጓዝ ይጀምራል። በተቃራኒ አቅጣጫም በጭቃ የተነከረ አንድ አሳማን ይመለከታል። እሷንም ለማሳለፍ ሲል ዝሆኑ ዳሩን ይዛል። እሷም ታልፋለች። ያቺ ጽዳት የጎደላት አሳማን በንቀት መልኩ ለጓደኞቿ ሄዳ እንዲህ ትላለች፣ ምን ያህል ትልቅ እንደሆንኩ ተመልከቱ። ዝሆን እንኳን እኔም ፍራቻ ዳሩን ይዞ ነበር ያሳለፈኝ። ይህንንም የሰሙ ሌሎች ዝሆኖች ጥያቄ ፈጠረባቸው። የምር ግን አንተ እሷን ፈርታት ነው ብሎ ጠየቁ። ዝሆንም በፈገግታ እንዲህ ሲል መለሰ፣ በቀላሉ በእግሬ ረግጬ ከዚህ ምድር አጠፋት ነበረ። ነገር ግን እኔ ንጹህ ነበርኩኝ፣ እሷ ግን በጣም ቆሽሻ ነበር። የረገጥኳት ጊዜ የኔም እግር ይቆሽሽ ነበር። ለዛ ነው ትቼ መንገዴን የቀጠልኩት ይላቸዋል። የኔ ልጅ ብልህ ሰው ማለት ሐሜቱንም ስድቡንም እየሰማ ለፈጣሪው ትቶ የሚያልፍ ነው። በአንድ ባቡራማ አካባቢ አንድ የኔ ቢጤ ይኖር ነበር። ህይወቱን የሚያስተዳድረው መንገደኞችን ገንዘብ በመለመን ነው። ይህ ሰው በጣም ባለሀብት ይመስላል። ገንዘብ ብጠይቀው አይከለክለኝም። ጌታዬ፣ የሚበላ ነገር 2 ቀን ሙሉ አልቀመስኩም፣ እባክህን አግዘኝ። ሁልጊዜ ከሰዎች ገንዘብ እየለመንክ ነው የምትቀበለው? ምንም ነገር ሰጥታቸው አታውቅም? ጌታዬ፣ እኔ እኮ የኔ ቢጤ ነኝ። የምኖረው ሰዎችን ለምኜ ከማገኘው ገንዘብ ነው። ለማንም ምንም መስጠት አልችልም። ምንም ነገር መስጠት እንደማትችል ካመንክ ምንም ነገር የመጠየቅ መብት የለህ። እኔ ነጋዴ ነኝ፣ በመለዋወጥ አምናለሁ። የሆነ ነገር ብትሰጠኝ በምላሹ የሆነ ነገር እሰጥሃለሁ። ነገር ግን ለእኔ ምንም የምትሰጠኝ ነገር ከሌለ እኔም ለአንተ ምንም የምሰጠው ነገር አይኖርም። እድሜ ልኬን እየለመንኩ ነው። ነገር ግን ማንም ሰው እንደዚህ ብሎኝ አያውቅም። በምላሹ ምንም ነገር መስጠት ካልቻልኩ ለምን ምንም ነገር ይሰጡኛል? እኔ የምሰጠው ነገር የለኝም። ከባቡር ጣቢያው ጀርባ ያሉት አበባዎች ወንድሜ፣ በሚያስደንቅ ሁኔታ ሰዎችም አበባውን መቀበል ጀመሩ። ገንዘብም የሚቀበለው በምላሹ አበባን እየሰጠ ነው። በዚህም በርካታ ገንዘቦችን መስራት ቻለ። ወንድሜ እባክህ ቸግሮኝ ነው፣ ወንድሜ ተባበሪ። ስለዚህ እውነት ነው፣ ሰዎች በምላሹ መቀበልን ይወዳሉ። ጌታዬ፣ ገንዘብ ከሰጠኝ በምላሹ አበቦችን እሰጥሃለሁ። አሁን ህይወትን ተረድተሃታል። ዛሬ እኔ ቢጤ ሳትሆን ነጋዴ ነህ። ከኔ ቢጤነት መላቀቁን ስላመነ ህልሙን ለማሳካትም እቺን ከተማ ለቆ ይወጣል። በጣም ጥሩ። ከጋላክሲ ፈርኒቸር እንደወጣሁ እደውልልሃለሁ። ጌታዬ፣ እኔ እኮ የኔ ቢጤ ነኝ። ምንም ነገር መስጠት እንደማትችል ካመንክ ምንም ነገር የመጠየቅ መብት የለህ። አውቃለሁ ልበል? አዎ፣ ከዚህ በፊት 2 ጊዜ ተገናኝተናል። እንደዚህ እናድርግ፣ ስለ ቤት አንዳንድ ነገር ልበል፣ ከዛን አንድ የማሳይ ትልቅ ነገር አለ። በደንብ ታስታውሰኛል። ደስ ይለኛል። ለፍተው ጥረው ያመጡትን ገንዘብ ዘመን ተሻጋሪ በሆነው በጋላክሲ ፈርኒቸር እቃዎች ያውሉ። እረፍትን የሚያስናፍቁ ግርማ ሞገስ ያላቸው አልጋዎችም በተለያዩ ዲዛይን፣ ሙሉ ፈርኒቸሮች ከእጅ ንክኪ ነፃ በሆነው በሲኤንሲ ማሽናችን የተሰሩ ሲሆኑ ለእርስዎ የሚሆኑ ልዩ ልዩ ሶፋዎችን ጋላክሲ ፈርኒቸር አቀርቦላቸዋል። ቤታችሁ የሰላምና የደስታ እንዲሆን ጋላክሲ ፈርኒቸርን ምርጫቸው ያድርጉ። አድራሻችን ቁጥር 1 ሰሚት 72 ከጌታስ ሪል ስቴት ፊት ለፊት፣ ቁጥር 2 ጎሮ ከሰራይዝ ሪል ስቴት ፊት ለፊት፣ ቁጥር 3 ፊጋ ትራፊክ መብራቱን አለፍ። ይበቃል። አሁን ንገረኝ፣ አንተ ማን ነህ?